ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች እንደምን ቆይታችኋል? እንኳን ለኢሬቻ በዓል አደረሳችሁ። እንግዲህ ይህን ፕሮግራም በማዘጋጅበት ዕለት ኢሬቻ ቅዳሜና እሁድ በደማቅ ሁኔታ በፊንፊኔም በሆራ አርሰዲም ቢሾፍቱ ላይም በደማቅ ሁኔታ ተከብሮ አልፏል። ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። መልካም በዓልን እየተመኘው ከኢሬቻ ጋር ተያይዞ ብዙ ጊዜ ሲነሳ የዋቄፈና እምነት ወይም የዋቄፈታ እምነት ብዙ ጊዜ አብሮ ይነሳል እና ከዚህ ጋር ተያይዞ ጥቂት ለማለት ያክል ነው። ኢሬቻን አስመልክቶ በዋቄፈና እምነት ዙሪያ ጥቂት ለማለት ያክል ነው። ብዙ ጊዜ ኢሬቻ እና ዋቄፈና ተያይዞ ይነሳሉ እና አብዛኛው የኢትዮጵያ ማህበረሰብ ጋር የዋቄፈና እምነት በተለያየ ጥሩ ባልሆኑ መልኮች ሲገለጽ እና ግልጽ ባልሆነ መልኩ ጥርት ያለ አረዳድ ማህበረሰቡ ጋር የለም እና የዋቄፈና እምነት ምንድን ነው? ውስጡ ምንድን ነው ያለው? ለየት ያሉ እምነቶቹ፣ አስተሳሰቦቹ፣ ሌሎች ሃይማኖቶች የሚከተሏቸው ከሞት በኋላ ህይወት ላይ በሰይጣን ዙሪያ፣ በምን ዙሪያ፣ በፈጣሪው ዙሪያ ያሉ እይታዎች ምን ይመስላሉ የሚለውን ጥቂት ማለት ያስፈልጋል ብዬ ነው። በዚህ ይህን አስመልክቶ ከዚህ ጋር ተያይዞ ቢቢሲ ያወጣው አንድ ዘገባ አለ። እሱን እያነሳን እናወራለን። ለየት ያሉ የተለያዩ ነጥቦች ታገኙበታላችሁ ብዬ አስባለሁ። እጅግ ወጥ ያሉ እና ኢንተረስቲንግ የሆኑ እሳቤዎችና አስተምሮቶች ያሉት የዋቄፈና እምነት እንግዲህ ከቢቢሲ ሀሳብ ላይ እየተነሳን ነው የምናወራው። ቢቢሲ በዘገባው ላይ ስለ ዋቄፈና ባዘጋጀው ጽሁፍ ላይ እንዲህ ይለናል። በዋቄፈና እምነት ኃጢአት፣ ገነትና ገሃነም የሚባሉ ነገሮች አሉ ወይ ብሎ ይጀምርና ዋቄፈና የቀደምት የኦሮሞ ህዝቦች እምነት ሲሆን የእምነቱ ተከታዮች ሁሉም በፈጠረ አንድ አምላክ እንደሚያምኑ ይናገራሉ። አቶ አስናቀ ተሾመ ላለፉት 20 ዓመታት የዋቄፈና እምነትን አጥንተዋል። አሁንም በዓለም አቀፍ የዋቄፈና እምነት ምክር ቤት በአመራርነት እያገለገሉ ይገኛሉ። በዋቄፈና እምነት ዙሪያ የሀገር ሽማግሌዎች ካደረጉት ጥረት የተረዱትን ለቢቢሲ እንዲህ በማለት አካፍለዋል። አቶ አስናቀ በቦረና አካባቢ በመሄድ ጥናታቸውን እንዳደረጉ ገልጸው ፈጣሪ ስሙ መቶ፣ ሆዱ እንደ ውቅያኖስ ሰፊ፣ ሀሳቡ ደግሞ ንጹህ፣ ድሮ ሰው ኃጢአት መስራት ሳይጀምር በፊት የፈጣሪን ድምፅ የሰሙ ሰዎች እንደነበሩ ይነገራል ይልና ስሙ መቶ ነው የሚባለው ደግሞ ፈጣሪ አንድና ከሁሉ በላይ የሆነ መሆኑንና ሃይማኖቶች ወይም እምነት ግን ብዙ መሆናቸውን ለማሳየት መሆኑ አቶ አስናቀ ይናገራሉ። ይሁንና ፈጣሪ በአይኑ ያየው ሰው የለም በማለት ኦሮሞ የሚያምነው በዛ እንደሆነ ያስረዳሉ። ኦሮሞ ፈጣሪ ጥቁር ነው ብሎ ያምናል ይላል። ኦሮሞ ፈጣሪ ጥቁር ነው ሲል ግን ይህንን የሚያሳየው ወይም የሚታየው መልክ ወይም የቀለም ጉዳይ ሲሆን ፈጣሪ ጥልቅ ነው፣ ፈጣሪን ማየት መለየት አይቻልም የሚለውን ለመግለጽ ነው። ማንም ተመራምሮ ሊደርስበት አይችልም ለማለት የሚገልጽበት መንገድ ነው። ኦሮሞ ፈጣሪን ጥቁር ነው ሲል ፈጣሪ ሚስጥር ነው፣ ከሰው አእምሮ በላይ ነው የሚለውንም ለማሳየት ነው በጥቁር መልክ የሚገለጸው ይልና ወደ ቀጣዩ ነጥብ ያልፋል። ወደ ቀጣዩ ነጥብ ከማለፋችን በፊት ፈጣሪ ጥቁር ነው ከሚል እሳቤ ጋር ተያይዞ አንድ የጻፍኳት ጽሁፍ ነበረች። ረጅም ጊዜ ሆኖ 1-4 ዓመት በፊት ከተስፋዬ ገብረ በመጽሐፍ ላይ ነበር ያገኘሁት እና ካረሳሁት ገረፍ አድርጌ ሀሳቡን ላንሳ። በኦሮሞ ባህል ጥቁር እንደ ሀብት፣ እንደ ጸጋ፣ እንደ ብልጽግና ነው የሚታየው። ጥቁር የማይታወቅ ፈጣሪ እንደሆነ ሁሉም ነገር በጥቁር ነው የሚገለጸው። የተለያዩ ባህሎች፣ የተለያዩ ሀገራት፣ የተለያዩ አመለካከቶች እንግዲህ የየራሳቸው እሳቤ ያላቸው። አሁን ወደ ቻይና ብንሄድ ቀይ የእድለኝነት ምልክት ነው። እንደዛ ሁሉ ጥቁሩን ደግሞ ኦሮሞ በስኬት መልክ ያየዋል እና ከዚህ ጋር ተያይዞ አንድ ደስ የሚለኝ እሳቤ ነበረ። በድሮ ጊዜ አሁንም ድረስ በቦረና አካባቢ ላይ ያለ ይሄ ነገር የአንድ ሰው ሀብቱ የሚገለጸው ጥቁር ሲለብስ ነው እና ጥቁር በተለያዩ ፕሮግራሞች ላይ ወይም ትላልቅ ፕሮግራሞች ላይ ካልተሳሳትኩ ነው ጥቁር ለብሷ የተገኘች አንዲት እናት ያ የሚያሳየው ሀብት እንዳላት፣ ላሞች እንዳሏት፣ ቅቤ እንዳላት፣ ወተት እንዳላት እና ጥሪት ሀብት እንዳላት ነው የሚያሳየው። ምክንያቱም ኦሮሞ ነጭ ልብሱን ቅቤ ውስጥ ይነክርና ያሰጠዋል እና ተሰጥቶ ሲደርቅ ወደ ጥቁርነት ይቀየራል እና ቀለሙን ይቀይራል። ያ የሚያሳየው ሀብትን፣ ስኬትንና የተትረፈረፈ ጥሪት እንዳለ ያሳያል እና
አንድ ሰው ነጭ ከለበሰ ከሞት ጋር ከአጥንት ጋር ነው የሚታየው በጥንት የኦሮሞ ባህልና ጥቁርን እንደ ጉራቸ ገርባ ቶኪቸ መቃጢባ ይሏል ኦሮሞና በዚህ መልኩ ነው የሚያየው እና ፈጣሪንም አንኖን ከሚለው ዳርክ አንኖን ከሚለው እሳቤ የማይታወቅ ከሚለው እሳቤ ላይ ተነስቶ ፈጣሪ ጥቁር ነው የማይታወቅ ነው ብሎ ያምናል እና ሰማዩ ሲጠቁር በዛ ሰዓት ሊዘንብ ነው ማለት ላይክ ለእርሻ ለምን እህል ለመብቀል ምቹ የሆነ ሰዓት ይመጣልና ጥቁርን ኦሮሞ ለየት ባለ መልኩ በጥሩ መልኩ ነው የሚያየውና እንግዲህ ደስ የሚል እሳቤ ይመስላል ወይ የእናንተን አስተያየት አላውቅም። ይቀጥልና የቢቢሲ ዘገባ ዘፍጥረት እንደ ዋቄፈና እምነት ፈጣሪ ሁሉን ነገር የፈጠረው በቀደምት ዘመን ከነበረው ውሃ እንደሆነ ይታመናል። ፈጣሪ ይህንንም ውሃ የላይኛውና የታችኛው ውሃ በማለት ለሁለት ከፈለው የሚሉት አቶ አስናቀም የላይኛው ውሃ ጠፈር ውስጥ የሚገኙ አካላትን ሰማይን እንዲሁም ፀሐይንና ከዋክብትን ይይዛል። የታችኛው ውሃ ደግሞ የውሃ አካላትን እንደ ውቅያኖስ ባህርና ደረቅ መሬትን ይይዛል ይልና ፈጣሪ በዚህ ምድር ላይ ያሉ ፍጥረታትን በሙሉ በ27 ቀናት ተፈጠሩ ብሎ ነው የሚያምነው የዋቄፈና እምነት። የመጀመሪያው ሰውን ፈጠረ፣ ከዚያም ወንድና ሴት ብሎ እኩል ለሁለት ከፈላቸው። ሌሎች ፍጥረቶችን ተክሎችን እንዲሁ በቅደም ተከተል ፈጠራቸው ብሎ ያምናል ዋቄፈና። ፈጣሪ ምድርን ሲፈጥረው ሰው በስነ ስርዓት እንዲኖር ህግንም አብሮ ፈጠረ። እነዚህ ህጎች የሰው ህጎች፣ የከብት ህጎች፣ የፈረስ ህጎች፣ የዱር አራዊት ህጎች፣ የእጽዋትና የፀሐይና የከዋክብት ህጎች ይሰኛሉ። ሰፉ የማይቀር የፈጣሪ ህግ ነው ብሎ ያምናል ኦሮሞ። ይህም ክልክል የሆኑ ሰውን መግደል፣ መስረቅ፣ ዝሙትና መዋሸት ተላልፎ መገኘት ነው። ሰፉ ፈጣሪ ምድርን እንዲሁም ሌሎችን ፍጥረቶችን ሁሉ ማክበር የፈጣሪ ህግን መጠበቅ ነው። ክልከላዎቹ ወይም ለጉ የሚባሉት የማህበረሰቡ አይነኬ ተግባራት ለመጠበቅ የወጡ ናቸው። አንድ ሰው ኃጢአት ሰራ የሚባለው እነዚህን የፈጣሪ ህግና ክልከላዎችን ሲጥስ ነው። ይቀጥልና ከሞት በኋላ ካለ እሳቤ ጋር ተያይዞ ያለውን የዋቄፈና እምነት ያነሳል። በተለያዩ ሃይማኖቶች ውስጥ እንግዲህ ከሞት በኋላ ህይወት እንዳለ ያምናሉ። የተለያዩ ከውጭ የመጡ ሃይማኖቶች እንግዲህ ዋቄፈና አንድና ልዩ የሆነ የሀገር በቀል ሃይማኖት ነው እና ከአውሮፓ ወይም ከሰሜን ከመጡ ሃይማኖቶች ለየት ያለ እሳቤ ነው ያለው እና ከሞት በኋላ ስላለ ህይወት ያለው እሳቤ ትንሽ ወጣ ያለ ነው። ቀደምት የኦሮሞ ህዝቦች ሰው ሲሞት ነፍሱ ወደ ፈጣሪ ወይንም ደግሞ እውነት ቦታ ትሄዳለች ብሎ ነው የሚያምኑት። እንደ ዋቄፈና እምነት ሰው ከውሃ ከነፍስ ከእንስሳትና ከአፈር በአንድ ላይ ተበጅቷል። ለዚህም ሰው ሲሞት አካሉ ከአፈርነት ይቀላቀላል፣ ደሙ ደግሞ ወደ ውሃነት ይሰርጋል፣ ነፍሱ ደግሞ ወደ ፈጣሪው ይሄዳል። እንደ ሌሎች እምነቶች ዋቄፈና ሰው ከሞተ በኋላ ይነሳል ወይም በህይወት ይኖራል ብሎ አያምንም። እንዲሁም በሰይጣን መኖርና ፈጣሪን የሚገዳደር ሌላ ኃይል አለ ብሎ አያምንም። ሰዎችንም ኃጢአት እንዲሰሩ የሚያስገድዳቸው ኃይል የለም ብሎ ነው የሚያምነው። እንግዲህ በጣም ኢንትረስቲንግ የሆነ እሳቤ ነው። የተለያዩ ሃይማኖት ላይ ጥናት የሚያደርጉ ሰዎች ትኩረት ሰጥተው ቢያዩትና ቢመረምሩት ብዙ ነገር ውስጥ ያገኙበታል ብዬ አስባለሁ። ምክንያቱም ሰይጣን የሌለበት ሃይማኖት የለም። እንግዲህ የተለያዩ ሃይማኖቶች እንደምናውቃቸው ፈጣሪ አለ። ከዛ ደግሞ ያን ፈጣሪን ደግሞ እሳቤዎቹን አስተምሮቶችን የሚቃረን ደግሞ ሰይጣን አለ ብሎ ነው የሚያስተምረው። ነገር ግን ዋቄፈና ላይ ስንመጣ ሰይጣን የሚባል ነገር የለም። ፈጣሪን የምታመልከው ማንንም ፈርታ አይደለም። ነገር ግን ፈጣሪን ወደህ ብቻ ነው እንጂ የምትፈራው ሰይጣንም መጥፎ ነገር አስደረገኝ ብለህ የምታሳብበት ሌላ የሚገዳደረው ኃይል የለም ብሎ ያምናል። ይሁን እንጂ ክፉ መንፈስ አለ ብሎ ያምናል በማለት ሰው የማይቀረውን የፈጣሪ ህግ ከተላለፈ ስለሚጠየቅና እርግማን ወደ 7 ትውልዱ ስለሚተላለፍ ኃጢአት መስራት በጥብቅ የተከለከለ ነው። ህዝቡም ይህንን ይፈራል። ለምሳሌ አንድ ሰው ነፍስ አጥፍቶ ከሞተ በፈጣሪ ዘንድ ስለሚጠየቅ ቤተሰቦቹ ወይም ዘመዶቹ የሞት መንፈስ የሚያናግሩ አዋቂዎች ዘንድ ሄዱና ካሳውን ልክ በህይወት እንዳለ ሰው ይጠይቃሉ። በዚህም እምነት ገሃነም ወይም ገነት የሚባል ነገር የለም። እንዲህ ማለት ግን ሰው የፈለገውን እያደረገ ይኖራል ማለት አይደለም። በእነዚህ በፈጣሪ የማይቀረው ህግ ስር መመላለስ
አለበት ይላል። በዚህም መንገድ በፍጥረታትና በሰዎች መካከል ያለ ሚዛን ተጠብቆ በሰላም መኖር ይቻላል ብሎ ያምናሉ ዋቄፈና። የሀገር ሽማግሌዎች እንዳየነው እንደሰማነው በማለት ሲናገሩ ኦሮሞ ፈጣሪን ሴት ወይም ወንድ ብሎ ለይቶ አይጠራም። ነገር ግን ሲጠሩት በወንድ ጾታ ነው። ይህ ግን ጾታውን ለማመልከት አለመሆኑንም ያስረዳል። ቀጥልና ከዋቄፈና እምነት ተከታዮች ጋር ተያይዞ ስላሉት ነገሮች ሲያነሳ አቶ ደሳለኝ ደሜ በቢሾፍቱ ሆራ አርሰዲ የዋቄፈና ቤተ እምነት ዋዩ ናቸው። ዋዩ ማለት የዋቄፈና ቤተ እምነት ውስጥ ያሉ የአስተዳደር ጉዳዮችን የሚሰበስቡና የሚመራ ሰው ነው። አቶ ደሳለኝ ዋቄፈና ከአባቶቻችን ከትውልድ ወደ ትውልድ እየተላለፈ የመጣ እምነት ቢሆንም እኛ የአሁኖቹ ትውልዶች ግን ስርዓትና ባህሉን ሳንለቅ ለአሁኑ ዘመን በሚመች መልኩ ከ1990ዎቹ ቤተ እምነት መስርተን ሃይማኖቱን አቁመናል ሲሉ ለቢቢሲ ተናግረዋል። እምነታችን ሁሉም በልጦ የሚያስተምር መምህር የለንም ያሉት አቶ ደሳለኝ ምክንያቱም ሲያስረዱም ለዚህም እምነት ጉዳይ ሁሉም ቦታ ከአባቱ ወርሶ ተምሮ መምጣቱን ይጠቅሳሉ። ይሁን እንጂ ውይይት ጥላ የሚባል ዝግጅት እንዳላቸውም ይገልጻል። በዚህም ስለ ፈጣሪ ተነጋግረን ፈጣሪን ለምነን እንገባለን ሲሉም ያክላሉ። በአጠቃላይ ግን እምነቱ በበላይነት የሚመራው ቃሉ ነው ይላል። በአሁኑ ጊዜ በቢሾፍቱ ከተማ ብቻ 4 የዋቄፈና ቤተ እምነቶች አሉ። ከቢሾፍቱ በተጨማሪ በአዳማ፣ ባቱ፣ ሰበታና ወሊሶ እንዲሁም ሌሎች ቤተ እምነቶችም ይገኛሉ። በየዓመቱ ደግሞ አንድ ቤተ እምነት እንደ ክብረ በዓል ያዘጋጅና ሁሉም በአንድነት ያከብራሉ። ሆራ አርሰዲ ቤተ እምነት በግምት ከ5000 በላይ አባላት እንዳሉት አቶ ደሳለኝ ይናገራሉ። አብዛኞቹ አባላት ተማሪዎች ሲሆኑ ሰራተኞችና በተለይ የኑሮ ስራ ዘርፍ የሚገኙ ሰዎችም አባላቶቹ ናቸው ይላሉ። ቀጥሎ የዋቄፈና የአምልኮ መርሃ ግብር ላይ ስላለው ነጥብ ሲያነሳ ቤተ እምነቱ ሁሌም ለሁሉም ሰው ክፍት ቢሆንም ዘውትር እሁድ ግን አባቶች በአንድነት ተገናኝተው የአምልኮ ስነስርዓትን ያካሂዳሉ። ጠዋት ሲገናኙ ማንኛውም ስነስርዓት ከመጀመሩ በፊት አንዱ ለአንዱ ይቅርታ በማድረግ ስርዓትን ይፈጽማል። በዚያ ቤተ እምነት ውስጥ የሚገኝ ሰው እርቅና ሰላም ካላወረደ ፈጣሪ አይሰማም ተብሎ ስለሚታመን እርቅና ሰላም ይቀድማል የሚሉት አቶ ደሳለኝ ከዚህ በመቀጠልም በእድሜ ታላቅ የሆኑና አካባቢውን መሰረት በማድረግ የምረቃ ስነ ስርዓትና መርሃ ግብር ይካሄዳል። ከዚህ በኋላ የዋቄፈናን የሚከተሉ የሚመለከቱ ጉዳዮችን በማንሳት በውይይቱ ጥላ ስር አባላቶች ይማማራሉ። አሁን ጸሎትና ምስጋና ከዚህ ቀጥሎ ይቀጥላል። በዚህ ጊዜ የቡና ማፍላት ስርዓት ይከናወናል። የታመመ ሰው ይጸለይለታል። ቤተሰቦቹ የፈጣሪን ሕግ ጥለው ከሰው ፈጣሪ እንዲታረቃቸው ይለምናሉ። ከዚህ በፊት ጸሎት የተመለሰላቸው ሰዎች ካሉ ደግሞ ምስጋናን ያቀርባሉ። በዚህ ሁሉ መካከል የጄከርሳ መዝሙር ይዘመራል። ይህ መዝሙር በስነ ስርዓቱ መክፈቻና መዝጊያ ላይ የሚካሄድ ሲሆን ከመጨረሻ መዝሙር በፊት አንድ ባልቻ የሚባል የመባ መስጠት ስነ ስርዓት ይካሄዳል። ይህ ስነ ስርዓት የቤተ እምነቱ አባል የሆነ ሰው የገንዘብና የሀሳብ የንብረት ድጋፍ የሚያደርግበት ነው። በአሁኑ ጊዜ ከመንግስት በኩል እውቅና የማግኘትና የአምልኮ ስፍራ ለማግኘት ትልቅ ችግር እንዳለባቸው አቶ ደሳለኝ ጨምሮ ይናገራሉ እና ቢቢሲ ዘገባውን በዚህ ያጠናቅቃል። እንግዲህ ዋቄፈና ለተለያዩ ዘመናት የቆየ ከ1000 ዓመታት በላይ ለተለያዩ 1000 ዓመታት ለ6000 ዓመታት በላይ እንደቆየ የሚነገርለት ሃይማኖት ነው። ምስራቅ አፍሪካ ላይ ተንሰራፍቶ የቆየ ሃይማኖት ነው። ድረስ የእምነቱ ተከታዮች አስጠብቀው ያቆዩት በኦሮሞ ባህል ውስጥ ትልቅ ቦታ ያለው ሃይማኖት ነውና ከኢሬቻ ጋር ተያይዞ በተለይ የሃይማኖት እምነት ተከታዮች ይህንን ወቅት በልዩ ሁኔታ ያዩታል። ነገር ግን የተለያዩ የኢትዮጵያ ማህበረሰቦች ዋቄፈናን እንደ አንድ በፈጣሪ የሚያምን ሃይማኖት ሳይሆን የሚያዩት የተለያዩ የተቀቡ ጥላሸቶች አሉ ሃይማኖቱ ላይና ይሄ ትክክል እንዳልሆነ በዚህ ማስተማሪያ ነጥብን ለማንሳት ነው። እንደውም ወጣ ያለ እና በጣም የሚያስገርም እሳቤዎች ነው ያሉት። ሰይጣን እንዳለ አያምንም። ከሞት በኋላ ህይወት ላይ ፎከስድ ያልሆነ ነገር ግን ፈጣሪ ላይ ብቻ ትኩረት ያደረገና ከምንም ገለልተኛ ሆኖ ፈጣሪን ማመስገን ላይ ያተኮረ ሃይማኖት ነውና ይሄንን ይመስላል። እንግዲህ የኢሬቻ በዓልን በደማቅ ሁኔታ ተከብሮ ነበር ደስ በሚል ሁኔታ። በድጋሚ እንኳን አደረሳችሁ እያልን ከኬሎ ሚዲያ ያው የዛሬ ፕሮግራማችንን በዚህ እናጠናቅቃለን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እኔ አብራችሁ የነበርኩት
አብዲሳ ደፋር ነበርኩ። መልካም ጊዜ። ደህና ሁኑ።